የተቀየመች ልንገርህ የተቀየመች ለምን አንተ ብዙ ችግር እያለብህ ብዙ ነገር እያለብህ ለምን ጊፍት ትሰጣለህ ነው። ይሄ ነው ጊፍት የምሰጥበት ምክንያት ልንገርሽ። አይ ደግሞ ይኸውልሽ እኔ የተቸገርኩት አይደለም። አውቃለሁ ልጨርስልህ። ቤታ የጠላችህ ለአንተ ጥላቻ ኑሯት አይደለም። አንተ ወንድም ሆነ ቤታ ናት፣ ጀግና ናት። በቃ የተቆጣጠር ጀግና ናት። እሷ ለአንተ የጠላችህ ኩማ ችግር ላይ ነው። አይነው ችግር ላይ ነው። አንተ ችግር ላይ ያለ ለምንድን ነው ጊፍት ሄደህ የምትሰጠው? ይኸውልሽ ልንገርሽ፣ እኔ ምን ብዬ እንደምነግርሽ አላውቅም። ቤታ በጣም በብዙ ነገር ላይክ ሞራል ሆናልኝ፣ ላይክ አግዘኛለች። ሰው ነው ላይክ ምንም በቃ ሁሉም ሰው ከቤታም ጀምሮ ሁሉም ትንሹም ትልቁም በምችለው አይዞን ኩማ በምለው አግዞኝ ነበሩ። ያገዞኝ ደግሞ ያለኝን ሰው ደግሞ ብዙ ጊዜ ምን እንደሆነ ታውቂያለሽ? እዚያ ስልኮች ብዬ እሱ እየተጫወተን ዝም ማለት አልችልም። ገባሽ? አሁን ደግሞ ስራ ጀምሬያለሁ፣ እግዚአብሔር ይመስገን። ገባሽ? እየሰራ ነው እና የሆነ ካገኘው ጊፍት ለሁሉም ሰው እየሰጠው ነው። እኔ ደግሞ ላይክ ስለሰጡኝ ምናምን ተመልሶ ምናምን የሆነ ነገር የምሉኝ ይመስለኛል። ገባሽ? እሷ ደግሞ እንደዛ አልመሰላትማ። አሳውቃት፣ ስራ እየሰራሁ ነው በላት፣ አማክራት። እንዳማከርካት መጀመሪያ አማክራት። ቆይ እንዳትወጪ ወጣሽ ወጣል። ለምንድን የምትወጪው? በሰው ዘንድ ወንድ ስለሆንክ ወንድ እንደዚህ እያደረገች ነው ምናምን እንዳትባል ማለት ነው። እንደዚህ ስራ እንደጀመርክ ምናምን ሁሉ ሰው ማወቅ አለበት። ገባህ? እቺ ልጅ ለአንተ ብላ ብዙ ነገር ሆናለች፣ ተሰድባለች። እቺ ልጅ ቤታ ማለት በጣም ማለት ቆይ ልጨርስልህ። አንተ ኩማ ነው ዋላ ኩኩምባ እንደዚህ ቋዕ ላደረገ ስማ፣ አዳምጠኝ። እቺ ልጅ ማለት ነው እቺ ልጅ ለአንተ ብዙ ነገር ሆናለች። በአንተ ተሰድባለች። በአንተ ብዙ ነገር ኦሮሞም፣ አማራም፣ ትግሬም ምናምን ሰድቧታል። ሁሉ ብሔር ሰድቧታል። አንቺ ጋላም፣ አንቺ ቆልቋላምም፣ አንቺ ቆምጤም ብሏታል። ልንገርህ ቤታ ማለት አለብ ቤታ ለእኔ አይዘዌ ማንም ቢሰድባት እኔ በልቤ ናት። እኔ ልናገር ማለት ነው። እስከዛሬ እኔ አሁን ለምሳሌ ብዙዎቹ በዛ ሰዓት አሁን ስላለፈ ወሬ ልናገር፣ ብዙዎቿን በዛ ሰዓት የመሰላቸው እኔ ከኔ ጋር የተጣላው ሰዎች ጋር ስለሄድክ እኔ የቦለኩን የመሰላል አይደል? ያ ደግሞ እንዳልሆነ ኩማ ታውቃለህ። ያ ድራማ ከመፈጠሩ በፊት የሽቶ ገለምኔ ከመወራቱ በፊት ነው አይደለ? እኔ እናንተ ብሎክ የተደራረግ ነው። ከዛ በፊት ብሎክ ያደረኩበትን ምክንያት ልንገራችሁ ጋይስ። አሁን ኩማ እዛ ጋር መጥቶ እንደዚህ ከበደኝ ምናምን ብሎ ሲናገር ኦኬ እሺ ታውቃለህ፣ ያልተሰደብኩት ስድብ የለም እስካሁን ነዋ ድረስ የሆነ ሰው ምሳሌ ራሱ መስጫ እያደረጉ የሆነ ካቻ የሚባል ልጃል በሱ ለኩማ ረድታ እያቸዋ ለካቻቸው ኦሮሞ ናት፣ ለራሷ ዘር ሲሆን እሻለች፣ ለካቻ ሲሆን እንዲያለ እያሉ እስካሁን ድረስ ይሰድቡናል። በየቤታቸው እየለጠፉ እየተሰደብን፣ ዲቦራንም በዛ ልክ እየሰደቧት ምናምን። እኔ ታዬ ለማንም ሰው እርዳታ ከዛች ልጅ ወዲህ ምንም አይነት እርዳታ ሰው ቢለኝ አልረዳም። የራሴን ግን የአቅሜን በምችለው አቅሜ አግዛለሁ። ከዛ በተረፈ ግን ማንንም ሰው እኔ እርዳታ ውስጥ አልሳተፍም ስል አንተ ሆንክብኝ። በአንደኛ ብሔራችን አይገናኝም። ታውቃለህ ያለውን ጫና ላይ ታውቃለህ ያለውን ስድብ በደንብ ጠንቀጣቃለህ። ቲክቶክ ላይ የሚፈጠረውን ነገር እንደዛ ሆኖ ያ ሁሉ ነገር ሆነ። ብዙም ነገር አልተሰባሰበለትም፣ ትንሽዬ ነው የተሰባሰበለት። ያ የተሰባሰበለትን ትንሽዬ ገንዘብ ግን ጥቅም ላይ ካልዋለው ለምን ፊቱን ያስመታል? ገብቷችኋል? ለምን ሰው ልጅን ገንዘብ ወጥቶ መጠየቅ በጣም መሳቀቅ ነው። ለወደፊት ቢቻል ኖሮ ጓደኞችህ ግሩፕ ነገር ተከፍቶ እኛ የሚያውቁን ምናምን ሰዎች በውስጥ እየመጣ የተጻፈ እንደዚህ ዝም ብሎ ተሰብስቦልህ ቢሆን ትልቅ ነገር ነበር። ግን ወጥተህ አሁን ሰው ሲጣላ ምን ሲል በዛች ደካማ ጎን እንደሚይዝ ታውቃለህ። አደባባይ ላይ ወጥተሃል። እኛ ተሰድበናል፣ ምንም በማናውቀው ማለት ነው። ይሁላ ነገር ተፈጥሮ ግን አንተ የተሰጠህን ገንዘብ ቦታው ላይ ካላዋልክ ምንድን ነው ጥቅሙ ነው? ገባሽ አይደለ? ዜድ ሳየው ጋይስ እየሄደ እየዞራን በሳ ይሰጣል። ከዛ ራሴን ጠየቅኩትኝ
ላይክ ውሸቱን ነው አጭበርብሮኝ ነው ዋሽቶኝ ነው እኔ ሰው ስለምወድ ሰው ስለምቀበል ጓደኛ ስለምል ወንድሞች እህቶቼ ስለምል እኔ ላይ ነው ወይ የሚጫወቱብኝ ያልኩት ገባ ዜድ እኔ ነው ወይ መጫ ከዛ ለዲቦራ እንትን አልኳት ና ዲቦራ ተመልከች እኔ ምንም ክፉም ደግም አልልም ምንም አልጽፍለትም አልኩና ብሎክ አደረኩ ለምን የተሰበሰበለትን ገንዘብ ጥቅም ላይ ካላዋለ ምንድን ነው ጥቅሙ ያውቃሉ ኦልሬዲ ጊፍት ሰጣቸው ባሰጣቸው እነሱ ጊፍት ስላልሰጠኝ ብሎ የሚቀየም ሰው ካለ ደደብ ናቸው አይደለ ዜድ በችግር ላይ ሆኖ አደባባይ ችግር ላይ ነኝ ብሎ ደግሞ በዛ ላይ ደግሞ ጊፍት አልሰጠኝም ብሎ የሚናደድብስ ሰው ካለ ሰው አይደለም አውሬ ነው ብዬ ነው የማስበው ለእኔ መጣ አንድ አበባ እንድትሰጠኝ አልፈልግም ታውቃለህ እኔ ባለፈው ዝም ብዬ እንትን ስል ያውርዳ ለሌላው ሲያወር ምን አባቱ ብዬ ዝም ብዬ የብስጭት ነው ያልኩት እንጂ እኔ አንድ አበባ እንድትሰጠኝ አልፈልግም ኩማ አንዲት አበባ ለምን አንተ የተሰጠን ገንዘብ ለምን $10 አትሆንም ለምን $1000 አትሆንም ያችን ዶላር መጠቀም አለብህ ብዬ ስላሰብኩኝ ነው በቃ ይሄን ትክክል ነሽ ላይክ አንቺ ያስብሽው ትክክል ነው ላይክ እንደ ጓደኛና ወይ ደግሞ እንደ ቤተሰብ ስለምታስበኝ ነው ይህንን አልሽ የሰው ልጅ ደግሞ እንደዛ አስቡ ገባሽ እንደዛ ስሉኝ ባለፈው ብዙ ጊዜ ማለት እኔ ለማንም እንደማላዳላ ታውቂያለሽ ማዳላት ይሄና አሜቱ እንኳን ከሱ ጋር ቁጭ ብዬ ማማት እንደማልችል ታውቂያለሽ እኔ አሜት አልወድም የእውነት ነው የምልሽ እና እኔ በማላውቀው ላይክ በሌላ ነገር ብሎክ ያረግሽ መስሎኝ ነው እኔ ብሎክ ለምን አረግሽን ብዬ ጠየቁሽ ሁለተኛ ላይ ደግሞ በዛ ሰዓት ነው እኔ ስራ ላይክ በጊዜ አላገኘውም እና የተቸገርኩት በዛን ሰዓት ነው አሁን ስራ አግኝቻለሁ እግዚአብሔር ይመስገን እየሰራ ነው አሁን የተሻለ አሪፍ ላይፍ ነው ገባሽ ብሩን ደግሞ እኔ በዛ ሰዓት ነው ያስፈለገኝ በዛ ሰዓት የሚያስፈልገኝን ነገር አረኩኝ እንጂ እኔ ወይ ደግሞ በጣም ብዙ ብር ተሰብስቦልኝ ሌላ ነገር ማድረግበት ብዙ ብር እኮ እንዳልተሰበሰበ እና ያ ሰው ደግሞ ገባሽ ቴክስቱንም አምጥቼ ከነቀኑ አሳያለሁ እኔ ለዲቦራ መጀመሪያ ነው የነገርኳት እንዴ እና ይኸውልሽ ቤታ ምን እንደሆነ ታውቂያለሽ ብሩን ደግሞ ይኸው አዳምጪኝ አይ ደግሞ በሚችለው ማለት ነው ለሁሉም ሰው ቢመልስ ደስ ይለኛል ለምን እንደሆነ ታውቂያለሽ ብዙ ጊዜ ከሰውት የምትቀበይ ብር ሴቭም አይሆንልሽ አይቀመጥልሽ አይ ደግሞ እኮማ ያልኩህ እኮ እሱን ነው መልሰህ አንድ ስም እንደርግ መልሰህ ገንዘብህን የምትረጫው ከሆነ ለምን እርዳታ ወጣ ገንዘቡን መልሰህ የምትሰጣቸው ከሆነ ለምን ወጣ አንድ ሰው ሰጠቃል ለምን እንደወጣ ልንገርሽ ሶሻል ሚዲያ ላይ ሰው ብዙ ሰው ያገኛል ሶሻል ሚዲያ ላይ ያገኛል እኔ ላይ ብዙ ጊዜ ጊፍት ሰጥና ሰውንና ስረዳ ነው የምታውቂው ላይ የሆነ ሶስት ሳይገኝ የሆነ ነገር ማለት እና ይሄንን 200-400 ሰው ቁጭ ብሎ የሚያይ የሆነ ላይክ ትንሽ ብር ቢሰጠኝ እኔ ለምን አፍራለሁ አፍሬ እንደዚህ ቁጭ ብዬ አላፈርኩት እናትን እንደዚህ አድርጉ የእናታችሁ እንትን እንደዚህ ይሁን እያልኩ እየተሳደብኩ እነሱን ብጠይቅ ለምን አፍራለሁ ብዬ ነው ትቼ የጠየቁት በውስጥ በኩል እኮ በጣም ልጥጣፋም የተባሉ ጓደኞች አሉ ብጠይቃቸው ሊሰጡኝ የሚችሉ ማለት ነው ከዚህ በላይ ስም ሊሰጡኝ ይችላሉ ወደፊት እኔ ደግሞ ላወራሁት መቼም አልሸማቀቅበትም ለምን ከዚህ በፊት ያደረኩት ለተሳደብኩት ራሱ ያልተሸማቀቁ እኔ ደግሞ አግዙኝ ብዬ ስለተናገርኩ ልሸማቀቅ አልችልም ምንም አያሸማቅቅም ማንም ደግሞ ሊያሸማቅቀኝ አይችልም ለዛ እኔ ስለረዳሽኝ ስላገዝሽኝ ሰው ደግሞ እንድረዳኝ ስላረግሽ በጣም ነው የማመሰግንሽ አሁንም ማለት ነው ብሎ ካረግሽኝ አላረግሽኝም እኔ በጣም ነው የማከብርሽ በጣም ነው የምወድሽ ግን የሚያዘጋጋን ነገር አይደለም እኔ እንደ እህት አከብርሻለሁ ተከባብረን ሰላምታ ብንባባል አሪፍ ነው ብዬ ነው የማስበው እና የእግዚአብሔር ሰላምታ ነው ከኔ ጋር ብሎክም አታደርጊ እንደዚህ እንዳጋጣሚ ስንገናኝ አቁማ ቤታ ብንባባል አሪፍ ነው ገባሽ እኔ ከኔ ጋር ደግሞ እንደ ድሮ ተመልሰሽ እንድትጫወችም ብትጫወች ውስጥሽ ፈቅዶች ብትጫወች ደስ ይለኛል ግን አልፈቀደልሽ ደግሞ አላስገድድሽም ለምን ፍላጎትሽን ነው እየተከታተልሽ ያለሽው እኔ ደግሞ ስሜትሽን ነው የምከተለው እንጂ ስሜትን እንድትከተይ አላስገድልሽም ገባሽ አከብርሻለሁ ወድሻለሁ ይህንን ነው ልለው የምፈልገው አሁንም ለወደፊትም ለነገም ማለት ነው እኔ ሰው ሌላ ብዙ ነገር በእኔ ስም ተሳድብ በእኔ ስም ተሰጥቶሻል ተሰድቤሻል የሌለሽን ስም ከኩማ ጋር ተገናኝተሽ ተማግጠሻል እንደዚህ እያሉሽ ምናምን ክብርሽን የሚያወሩ ብዙ ሰዎች አሉ እነሱ ደግሞ ላይክ የሆነ ኮንፊደንስ የሌሉ ሰዎች ናቸው ወጥቶ እንደዚህ ስለ አንቺ የሚያወሩ የሚችሉ ላይክ አንቺን ያላዩ አሉባልታ የሚያወሩት ናቸው በውስጣችሁ ላይፍ የሌላችሁ ሰዎች ናቸው እንደዚህ ስለ ሰው ወጥቶ የሚያወሩት እና ቦታ አትስጫችሁ
ላከበረች ሰው አለ ለራስ ብዬ ነው እንጂ ላከበረች ሰው ደግሞ አሁንም እንደሞ ወንድም መክረሽ ማለት ነው። እኔ ጋር ምንም ቤታ እኔ ደግሞ ነገር ቤታ ፎሎ ብሎ እኮ አንቺ እሺ አነሳዋለሁ፣ ችግር የለውም። በቃ ይኸው እሰማለ አንቺ ቤታ በአባትሽ ሞት አንቺ ወይኔ በአባትሽ ሞት ግን ሁለተኛ በአባቴ አትበይ ዜድ በአባትሽ ሞት ይኸው ፎሎ አርጋት አንተ ደግሞ እሺ አረጋታለሁ። ማርያም ኩማዬ አባቴ ንግስቴ ወደ ቤት ከሆን በሰላም ተመለሽ። አበባ ላምጣላት። ቆይቼ ወጥቼ ይዤ ልምጣ። ጌታ አበባ ይዤ እመጣለሁ። ጠብቁ። ያላ ተለበል አበባ ይዘና አንቺ ዝም በይ። ይኸውላችሁ ልንገራችሁ፣ እኔ እኮ እየሰማሁሽ ነው። ኤርፖርት እኔ እኮ በራሴ አይደለም ጋይስ የተቀየምኩት ወይ ወይኔ አበባ የለም እዚህ አካባቢ። ኧረ ችግር የለውም። ከሰው ጋር ሄዶ ከሰው ጋር ሄዶ አሁን ሰዎች ብዙ ጊዜ በምን ወሰዱት መሰላችሁ? ከሰው ጋር ሄዶ ነው አይደለም። እኔ ተጣልተን እኮ ቻለች እኮ በቃ ንግስት ነች አለች እኮ በቃ ላተረዱ ልንገራቸው አረግሽ በጥፊ እንዳልሽ ወይ ዛሬ ምንድን ነው የጠጣችብኝ ላይ እኔ አባት ምቀኛ አበባ ደርቋል። ቤታ ምንም ባላረገ በቃ ሆና ተቀመጥ ወይ አምላክ የታለ የደረቀው አበባ አንተ አንዲዛሬውን ስሚ፣ ስሟን እንዳታነሽብኝ ዜድ፣ ስሟን እንዳታነሽ። ሪከርድ ላይ አይቼዋለሁ ያልሽው እንዳታነሽ እሺ። ዜ ግን አንዲቷ ምን አለች? ከሰው ጋር ስለተቀመጥኩኝ ብሎክ ተደረግኩ። ከዚህ በፊት እኮ ከዛ ሰው ጋር እኮ 8-9 በቃ ያው ተቀበዩ ለማንም የሰጠው ለአበባ ነው እንዴ? ሲተወልድ ግን የቤት ታጋሚ በቃ ላይ እንደዚህ እናዘጋጅችን ቆራሪች ነው ቆራሪቻ እንደዚህ ይዤልሽ መጥቼ እንደዛ ትቀበኛለሽ። አንቺ ተነስተሽ አትቀበይም? ወይኔ 2% ረስኪ ዜድ በጣም ነው አመሰግንሽ። ዜድ ግን አይለኛ ሽማግሌ ነች እና ቤታ እኮ እኔ ቤታ ማለት ነው ምንጊዜም አሁን ቤታ ሰድባኝ መጥፎ ስድብ ሰድባኝ ነገ እመብርሃን እማልጠላት ልጅ ብትኖር ቤታ ናት። እመብርሃን እኔና ቤታ ዛሬ አይደለንም እኮ እንደዚህ ኤርፎን በገመድ ኤርፎን እንደዚህ ግድግዳ ተደግፌ ሳደባ ቤታ አውቄ ነው እንዳታረቅም ለዛው እንዳታረቅም